የሰው ልጅ ታሪክ ሲጀመር በአዳምና በሔዋን እንደሆነ ሁላችንም እናውቃለን። መጽሐፍ ቅዱስ በመጀመሪያዎቹ ምዕራፎች ላይ ስለ አዳም፣ ስለ ሔዋንና ስለ ልጆቻቸው ስለ ቃየንና አቤል ይነግረናል። ታሪኩ እንደሚለው ቃየል ወንድሙ አቤልን በቅናት ምክንያት ገደለው። በዚህ ጊዜ በምድር ላይ የቀሩ ሶስት ሰዎች ብቻ እንደሆኑ እናስባለን፣ አዳም፣ ሔዋንና ቃየን። ነገር ግን ኦሪት ዘፍጥረት ምዕራፍ 4 ከቁጥር 17 ላይ ስንደርስ አንድ እጅግ አስገራሚና ብዙዎችን ግራ የሚያጋባ አረፍተ ነገር እናነባለን። ጥቅሱ እንዲህ ይላል፣ ቃየንም ሚስቱን አወቀ ጸነሰችም የሚል ቃል እናገኛለን። እዚህ ጋር ነው ትልቁ ጥያቄ የሚነሳው። ይህች ሴት ከየት መጣች? አዳምና ሔዋን ሌላ ልጅ ሳይወልዱ ቃየን ሚስት ከየት አገኘ? መጽሐፍ ቅዱስ ያልጠቀሰው ሌላ የሰው ፍጥረት ነበረ ወይስ መጽሐፍ ቅዱስ ውስጥ የተዘለለ ታሪክ አለ? ይባስ ብሎ ደግሞ ቃየን የተናገረው ሌላ አስደንጋጭ ቃል አለ። እዚሁ ክፍል ላይ 14ኛው ቁጥር ላይ እንደዚህ የሚል ቃል እናገኛለን፣ የሚያገኘኝ ሁሉ ይገድለኛል። በምድር ላይ ያሉት እናቱና አባቱ ብቻ ከሆኑ ቃየን ማንን ነው የፈራው? ዛሬ ይህን ሚስጥር ከመጽሐፍ ቅዱስ ጥልቅ ትንታኔና ከታዋቂ ምሁራን ማስረጃ ጋር በሰፊው እንፈታዋለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ቆያችሁ ቅዱሳን? በዛሬው ፕሮግራማችን ዘፍጥረት ምዕራፍ 4 ላይ የሚነሱ ጥያቄዎችን የምንመለከት ይሆናል። እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር እጠይቃለሁ። ይህንን ሚስጥር ለመፍታት በመጀመሪያ መጽሐፍ ቅዱስ የተጻፈበትን መንገድ መረዳት መቻል አለብን። መጽሐፍ ቅዱስ እንደ አንድ ጋዜጣ ወይንም እንደ ታሪክ መጽሐፍ እያንዳንዱን ሰው በዝርዝር አይዘረዝርም። ይህ አጻጻፍ መራጭ ትረካ ወይንም ሴሌክቲቭ ናራቲቭ በመባል ይታወቃል። ትርጉሙም መጽሐፍ ቅዱስ የሚያተኩረው ለታሪኩ መልእክት አስፈላጊ በሆኑ ሰዎች ላይ ብቻ ነው። ለምሳሌ በዘፍጥረት ምዕራፍ 4 ላይ ትኩረቱ ኃጢአት በሰው ዘር ውስጥ እንዴት እንደተስፋፋ ማሳየት ነው። ስለዚህ መጽሐፉ የሚያሳየን ዋና ተዋናዮቹን ማለትም ቃየንና አቤልን ብቻ ነው። በዚያ ወቅት አዳምና ሔዋን የወለዷቸው ሌሎች በመቶዎች የሚቆጠሩ ልጆች ስም እዚህ ጋር አይጠቀስም። ለምን? ምክንያቱም የታሪኩ ዓላማ የሰው ልጅን የሕዝብ ብዛት መቁጠር ሳይሆን የኃጢአትን ውጤት ማሳየት ስለሆነ ነው። ምናልባት መረጃው በዚህ ስፍራ ላይ የተደበቀ ሊመስለን ይችላል፣ ነገር ግን ሆን ተብሎ ለሌላ ምዕራፍ እንዲቆይ የተደረገ ነው። በምዕራፍ 4 ላይ ክፍተቶች ያሉ የሚመስለንም በዚህ ምክንያት ነው። አሁን ወደ ዋነኛውና ወደ ሂሳባዊ ማስረጃ እንምጣ። ቃየል አቤልን የገደለው መች ነው? ብዙ ሰዎች አዳምና ሔዋን እንደተፈጠሩ ወዲያውኑ ቃየል አቤልን የገደለው ይመስላቸዋል። ነገር ግን መጽሐፍ ቅዱስን ስናጠና አዳም ሴትን የወለደው በተፈጠረ በ230 ዓመቱ እንደሆነ እናነባለን። ዘፍጥረት ምዕራፍ 5 ከቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። አዳም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ይህ 230 ዓመት ምን ማለት እንደሆነ በጥልቀት ማስተዋል አለብን። ሴት የተተካው በሞተው በአቤል ፈንታ ነው። ዘፍጥረት 4:25 ላይ እንደዚህ የሚል ቃል እናገኛለን። አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች፣ ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ይህ ማለት ቃየል አቤልን የገደለው አዳም በተፈጠረ በ200 ዓመት አካባቢ ነው ማለት ነው። እስቲ ያስቡት። በእነዚህ በ230 ዓመታት ውስጥ አዳምና ሔዋን ስንት ልጆች ሊኖሯቸው እንደሚችል። በዘመኑ ሰዎች ረጅም ዕድሜ ይኖሩ እንደነበረ ነው መጽሐፍ የሚነግረን። ለምሳሌ አዳም 930 ዓመት እንደኖረ መጽሐፍ ቅዱስ ይነግረናል። ልጅ የሚወሉትም በጥቂት ዓመታት ልዩነት ነበረ። በ230 ዓመት ውስጥ ቢያንስ ከ7 እስከ 10 የሚደርሱ ትውልዶች ወይንም ጄኔሬሽን ሊተኩ ይችላሉ። ሂሳባዊ ስሌቶች እንደሚያሳዩት አንድ ባልና ሚስት በየጥቂት ዓመቱ ልጅም ቢወልዱና እነዚያ ልጆች ደግሞ አድገው መውለድ ቢቀጥሉ በ230 ዓመት ውስጥ በምድር ላይ በ100 ሺህ የሚቆጠር ሕዝብ ሊኖር ይችላል። ስለዚህ ቃየል ያገባት ሴት መጽሐፍ ቅዱስ በዘፍጥረት መጽሐፍ ምዕራፍ 5 ከቁጥር 4 ላይ ወንዶችንም ሴቶችንም ወለደ ብሎ ከጠቀሳቸው በመቶዎች ከሚቆጠሩ የአዳም ሴት ልጆች አንዷ ነበረች ማለት ነው። ምናልባት እዚህ ጋር ሌላ ጥያቄ ሊነሳ ይችላል። እንዴት እህቱን ያገባል? ይህ ኃጢአት አይደለም ወይ የሚል ጥያቄ ሊነሳ ይችላል። እግዚአብሔር በቅርብ ዘመዶች መካከል ጋብቻ እንዳይኖር የከለከለው ከሺዎች ዓመታት በኋላ በሙሴ ዘመን ነበረ። ዘሌዋውያን መጽሐፍ ምዕራፍ 18 መመልከት እንችላለን። ከዛ በፊት ግን የሰው ዘር እንዲበዛ እግዚአብሔር የፈቀደው ብቸኛው መንገድ ይሄ ነበረ። አብርሃም እንኳን የገዛ እህቱን ሳራን እንዳገባ በዘፍጥረት መጽሐፍ ምዕራፍ 20 ከቁጥር 12 ላይ ተጽፎ እናገኛለን። ስለዚህ በቃየል ዘመን እህትን ማግባት ኃጢአትም የተከለከለም አልነበረም። ሌላኛው በዚሁ መጽሐፍ ክፍል ስር የሚነሳው ሌላኛው ጥያቄ ደግሞ ምዕራፍ 4 ከቁጥር 14 ላይ የተጠቀሰው ቃል ነው። የሚያገኘኝም ሁሉ ይገድለኛል የሚል ቃል አለ። ቃየን ያገኘኝ ሁሉ ይገድለኛል ብሎ የፈራው እነማንን ነው የሚል ጥያቄ ይነሳል።
በዚያን ጊዜ ባዕድ ፍጥረት ወይም ሌላ ሕዝብ በምድር ላይ አልነበረም። ቃየል የፈራው የአቤልን ደም ለመበቀል የሚፈልጉትን በሺዎች የሚቆጠሩ ወንድሞቹን እህቶቹንና የቅርብ ዘመዶቹን ነበረ። ቀደም ሲል እንዳየነው በ230 ዓመት ውስጥ ምድር በሰው መሞላት ጀምራ ነበረ። የገዛ ቤተሰቡ አባላት ደመኛ ሆነው እንዲገሉት አልፈለገም። ስለዚህ ነው እግዚአብሔር ምልክትን ያደረገለት። አሁን ባየነው መጽሐፍ ቅዱሳዊ ክፍል ውስጥ የተለያዩ ምሁራን ይህንን መጽሐፍ ቅዱሳዊ ክፍል አስመልክተው የጠቀሷቸውን አንዳንድ ነጥቦችን ላስቀምጥላችሁ። ጆን ካልቪን በታዋቂው ኮሜንታሪ ኦን ጄኔሲስ መጽሐፉ ላይ ቃየን እህቱን ማግባቱ በወቅቱ ግልጽ በመሆኑ መጽሐፍ ቅዱስ ዝርዝር መረጃ እንዳልሰጠ ይተነተናል። እንደዚሁም ደግሞ ማቲው ሄነሪ ኮሜንታሪ ኦን ዘ ሆል ባይብል በተሰኘው መጽሐፉ ሚስቱ ከየት መጣች ለሚለው ጥያቄ መልሱ በዘፍጥረት መጽሐፍ 5:4 ላይ ሴቶች ልጆችን ወለደ የሚለው ጥቅስ እንደሆነ ያስረዳል። እንደዚሁም ደግሞ ጆን ጊል ኤክስፖዚሽን ኦፍ ዘ ኢንታየር ባይብል መጽሐፉ ላይ በ230 ዓመት ውስጥ ቢያንስ 5 ትውልዶች ሊኖሩ እንደሚችሉ ያምናል። በአጭሩ መጽሐፍ ቅዱስ ግጭት የለበትም። ቃየን ያገባት የገዛ እህቱን ሲሆን የፈራቸውም የአዳምን ዘሮች ነበረ። ሙሴ ሕጉን ከመስጠቱ በፊት ይህ ጋብቻ በወቅቱ አስፈላጊና ያልተከለከለ ነበር። መጽሐፍ ቅዱስን በጥልቀት ስንመረምር እውነቱ ይበራልናል። ኃጢአት ግን ቤተሰብን እንደሚበትንና ፍርሃትን እንደሚያመጣ ከቃየን ታሪክ ትልቅ ትምህርት መውሰድ እንችላለን። የተወደዳችሁ ቅዱሳን፣ በሌላ ጊዜ በሌላ መጽሐፍ ቅዱሳዊ ርዕሰ ጉዳይ የምንመለስ ይሆናል። ጸጋና ሰላም ይብዛላችሁ።